ሰላም ሰላም የጌታ ቤተሰቦቼ በቅርብና በሩቅ ያላችሁ በኢትዮጵያና ከኢትዮጵያ ውጭ ዓለማት ላይ በተለያዩ አገራት ያላችሁ ሰላም ለእናንተ ይሁን። ዛሬ አንድ ምስራች ይዘ ወደ እናንተ መጥቻለሁ። እሱ ምስራች ምንድነው? የእግዚአብሔር ቃል ነው። 2018 ዓመት ላይ በህይወታችሁ የምትሰሙት ነገር ተግባር ላይ ማድረግ ስትጀምሩ በብዙ ነገር እንደምትከናወኑና በብዙ ነገር እንደምትሳካቸው እርግጠኛ ሆኜ እናገራችኋለሁ። ይሄ ምንድነው? የእግዚአብሔር ቃል መጽሐፍ ቅዱስ ሲናገር ማርቆስ ወንጌል ምዕራፍ 10 ቁጥር 46 ላይ እንዲህ ይላል፣ ኢየሱስ ይልና ወደ ያሪኮ ከተማ አልፎ እየሄደ እያለ ዕውር የነበረው የጤሜዎስ ልጅ በርጤሜዎስ መንገድ ዳር ላይ ተቀምጦ ይለምን ነበረ። ነገር ግን የብዙ ሰው ኮቴ ጋጋታ ሰማና ምንድነው ብሎ ጠየቀ። አብሮ አጠገብ ላይ የሚያልፉ ሰዎቹ የናዝሬቱ ኢየሱስ ያልፋል ብሎ ሲናገሩ አንድ ነገር ጠየቀበት። የዳዊት ልጅ ሆይ ኢየሱስ ሆይ ማረኝ ብሎ በጣም አጣብቆ ወስኖ ጸለየ ወይም ለመነ ይላል። ልክ በዛው ታይሙ ላይ ብዙዎቹ ዝም እንደሉ ይገጹ ነበሩ፣ ይቃወሙ ነበሩ። ሰዎቹ እየተቃወሙ ነገር ግን በጣም ደጋግሞ ጠየቀ፣ ደጋግሞ ለመነ፣ ደጋግሞ ጠራ ይላል።